አንድ እርግዝና ሲታቀድ የሁለቱም ነው፣ የሴቷ ወይም የወንዱ ብቻ አይደለም። ይሄ ነገር በደንብ መታሰብ ያለበት ነገር ነው። ስለዚህ የወንዱም ጤንነት የሴቷም ጤንነት ያስፈልጋል። ምክንያቱም ብዙ ህመሞች ከባል ወደ ሚስቱ የሚተላለፉበት መንገዶች አሉ። እነዛን ነገሮች መከላከል ካልቻል በእርግዝና ሰዓት ለሚፈጠሩ ብዙ ነገሮች አሉ። በእርግዝና ሰዓት ሊፈጠሩ የሚችሉት አሁን ያነሳው መጀመሪያ ስለ አመጋገብ ነው። ጤነኛ የሆነ የወንድ የዘር ፈሳሽ እንዲገኝ ጤነኛ አመጋገብ፣ ጤነኛ የምንለው አኗኗር ሁኔታ አሁን ከሱስ አንጻር፣ ከአመጋገብ ሁኔታ አንጻር፣ ከኢንፌክሽን አንጻር እነዚህ ነገሮች የወንዱ ላይ በደንብ ትኩረት ተሰጥቶ መከላከል ያለብን ነገር ነው። ከሴቷም ስንሄድ ደግሞ እነዚህ ነገሮች አሁን እንዳልነው ከኢንፌክሽን አንጻር ራሱ ካለው የደም ማነስ አንጻር እነዚህ ከንጥረ ነገሮች በጣም ወሳኝ የሚባሉ ንጥረ ነገሮች አሉ። እነሱ ነገሮች ሁሉ አክመን ወደ እርግዝና መሄድ እንዳለባት እና ክሮኒክ ኢልነስ ወይም ደግሞ ከዚህ በፊት የነበሩ በደንብ ያልተቆጣጠርናቸው ህመሞች አሉ። እነሱን ከእርግዝና በፊት ኦፕቲማይዝ ማድረግ አለብን። ኦፕቲማይዝ ማለት በምንችለው መጠን አስተካክለን እርግዝና ከመከሰቱ በፊት ያለው ነገር በቂ በሚባል ደረጃ አንዳንዶቹ እኮ ማንፈቅዳቸው አሉ እርግዝና እንዳይፈጠር የምንከለክላቸው ባሉት የጤና እክሎች እነዛ ሙሉ ለሙሉ እርግዝና ይከለከላል ማለት ሳይሆን እርግዝናው ማዘግየት ጤነኛ በምትሆን ሰዓት እንድታረግዝና ጥሩ የሚባል እርግዝና እንዲፈጠር ነው ትልቁ ነገር በዚህ ዙሪያ